በአንድ ሳምንት ብቻ 100,000 ተጠቃሚዎች። ሲድሮ አፕ የኢትዮጵያ ዲጂታል ዓለምን እየተቆጣጠረው ነው ወይስ ጊዜያዊ ሞቅታ ብቻ? እንደ አንድ የዌብ ዴቨሎፕመንት እና የዲጂታል ማርኬቲንግ ባለሙያ ይህንን አፕሊኬሽን በጉጉት ከሚጠብቁት ሰዎች መካከል አንዱ ነኝ። ታዲያ ይህ አፕሊኬሽን ኦፊሻሊ ሪሊዝ ሳይደረግ እንዲመገስገሱ ቀጣዩ መዳረሻ ከ1 ሚሊዮን በላይ ስለመሆኑ ጥርጥር የለውም። እዚህ ጋር ግን ወሳኝ የሚነሱ ጥያቄዎች ይኖራሉ። ይህ ፕላትፎርም ልክ እንደ ቲክቶክ ሁሉም ሰው በነፃ ቪዲዮ መጫን ይችላል ወይስ ለተወሰኑ ሰዎች ብቻ ነው ቪዲዮ አፕሎድ ማድረግ እንዲችሉ እድል የሚሰጠው የሚለው አንደኛውና ወሳኙ ጥያቄ ነው። ሁለተኛው ጥያቄ የሚሆነው የአገልግሎት ክፍያ አለው የሚለው ነው። እስካሁን ባሉት መረጃዎች መሰረት ክሬተር ፕሮ እና ጊፍት የሚሉ ሽያጮች እንዳሉት ታይተዋል። ሶስተኛና የመጨረሻ የሚሆነው በአንድ ጊዜ ብዙ ተጠቃሚዎች የማስተናገድ አቅሙስ ምን ያህል ነው የሚለው ነው። የሰርቨር ስካላቢሊቲ ጉዳይ ማለት ነው። 100 ሺዎች፣ 500 ሺዎች፣ 1 ሚሊዮን ሰዎች በአንድ ጊዜ ወደ ሰርቨሩ ቢገቡ ክራሽ አያደርግም የሚለው ሌላኛው ጥያቄ ሆኖ የሚቀመጥ ጉዳይ ይሆናል ማለት ነው። ይህንን መመለስ ከተቻለ ሲድሮ አፕ ዲጂታል ዓለሙን እየተቆጣጠሩ ነው ወይስ ጊዜያዊ ሞቅታ ነው ለሚለው በቀላሉ ምላሽ ማግኘት እንችላለን። እናንተስ ሲድሮ አፕን ዳውንሎድ አድርጋችኋል ወይስ ዳውንሎድ ለማድረግ አስባችኋል? ምላሻችሁን ኮሜንት ላይ አሳውቁን።